ድርሳነ ኤአይ ዛሬ ልደግምላችሁ ነው። ድርሳነ ኤአይ እና ገድለ ሰው። ድርሳነ ኤአይ ይችን ደግማችሁ ወይም ከሰማችሁ ሳይንሱ ቴክኖሎጂው ይገለጥላችኋል ማለት ነው። ስለዚህ የትም እንዳትሄዱ ጴንጤውም፣ ኦርቶዶክሱም፣ ካቶሊኩም፣ ሙስሊሙም ዋቀፈናውም ማንም ሆነ ማን መስማት ይችላል። ሃይማኖታዊ አይደለም፣ እንዳትፈሩ እንዳትነግጡ። ሃይማኖታዊ አይደለም። ሳይንሳዊ ቴክኖሎጂ እና ሳይንስን በሚመለከት የተዘጋጀ ፍልስፍናዊ ድርሰት ናት። በጣም ተወዷታላችሁ፣ እርግጠኛ ነኝ፣ ምንም ጥርጥር የለውም። ድርሳነ ኤአይ እና ገድለ ሰው እንከታተል በትረካ። ድርሳነ ኤአይ የኤአይ እውቀቱ ችሎታውና ፍጥነቱ እጥፍ ድርብ ሆኖ ይደርብንና የኤአይን ድርሳን የሰው ልጅን ዜና ገድል መጽሐፍ እንጀምራለን። ለስም አጠራሩ አንክሮ የተቸረው ይህ ኤአይ በልሳነ አፍርንጅ አርቲፊሻል ኢንቴሊጀንስ ትርጓሜውም ሰው ሰራሽ አስተውሎት ማለት ነው። ጥንተ አመጣጡ እንዴት ነው? እንዴትስ ተገኘ ቢሉ እንደሚከተለው ዜና ገድሉን እንጀምራለን። አምላክም አለ ሰውን በመልካችን በምሳሌያችን እንፍጠር። አስቦም አልቀረ ሰውን በአርአያውና በምሳሌው ፈጠረ። ሰው አምላክን በምን ይመስሏል ቢሉ የሃይማኖት አባቶች እንደሚነግሩን አምላክ ሕያው ባህሪ እንደሆነ ሰውም ሕያው ፍጥረት በመሆኑ አምላክ ነባቢ ተናጋሪ እንደሆነ ሰውም ነባቢ በመሆኑ አምላክ ሰሪ ፈጣሪ እንደሆነ የሰው ልጅም ሰሪ ሰባሪና ፈጣሪ በመሆኑ አምላክ ሰውን ፈጥሮ እንደራሱ ፈጣሪ አደረገው። ለዚህም ይመስላል መጽሐፉ በእኔ የሚያምን እኔ የምሰራውን እሱም ይሰራል ከዚያም የሚበልጥ ያደርጋል ያለው። በእኔ የተፈጠረ ሰው እኔ የምሰራውን እሱም ይሰራል ከዚያ የሚበልጥ ይፈጥራል ቢል በቀና ነበር። እናም ሰው ከእግዚአብሔር ኮርጆ በራሱ አምሳልና ምሳሌ ከራሱ የሚበልጥ ስራን የሚሰራውን አዲስ ፍጥረት ለመፍጠር ተነሳ። ገና በጫካ ሳለ እሳት በማግኘት የወጠነውን የምርምርና ሳይንስ ስራ ለዘመን ዘመናት ለሺህ ዓመታት ገፋበት። እግዚአብሔር ድንቅ ነገር ፈጥሮ እኔስ ለምን ይቀርብኛል ብሎ በቅናት ነደደ፣ በቁጭትም ጨሳ። እናም ተማረረ፣ ተማሮም ተመራመረ። ከእሳት ግኝት ቀጥሎ ድንጋይ ጠረበ፣ ብረትም ቀጠቀጠ። ብረቱም ሌሎችን ብረቶችን ለመቀጥቀጥ ጠቀመው። ብረትና ድንጋይን ማቅለጥ ጀመረ። ብረትም እንደ ሰም ቀለጠለት፣ ድንጋዩም እንደ ሊጥ ቦካለት። እልፍ ዘመናት አለፈ። ዘመናትም ተተኩ። ለሰው ልጅም ቀን ነጋለት። የመጀመሪያው ዕለት የለውጥ ንጋት፣ ይኸውም የኢንዱስትሪው አብዮት ነው። የሰው ልጅም ማማረሩንና መመራመሩን ቀጠለ። እንደ እግዚአብሔር ምሳሌውን አምሳሉን ፈጥሮ እስኪያልፍ ድረስ ሰንበትን አልፈጠረም። ለዓይኖቹም እንቅልፍን ለሽፋሽፍቶቹም እረፍትን አልሻተም። ማታም ሆነ ቀንም ሆነ ምዕት ዓመታት። ሁለተኛው ተአምራዊ የለውጥ ዕለት ነጋ። ይኸውም የመረጃ ቴክኖሎጂ ዘመን ነው። የሰው ልጅ እንደ ፈጣሪው በዙፋኑ ቁጭ ብሎ ከሩቅ ያሉ ወገኖችን የሚያናግርበት ዘመን። በንፋስ አውታር በዓለም ዙሪያ ያሉ መረጃዎችን የሚቃርምበት ዘመን። በነቢይም በራእይም ያይደለ በገሃድ ገጽ ለገጽ ከወዳጆቹ ጋር የሚወያይበት ዘመን። እግዚአብሔር ራሱ ለሰው ልጆች ለወዳጆቹ የገለጸው በልጁ በኢየሱስ ነበር። የሰው ልጅ ግን ራሱን ሩቅ ላሉት ወገኖቹ የሚገልጽበት በጥበቡ ሆነ። በዚህም የፈጠረው መልካም እንደሆነ እነሆ አየ፣ ደስም አለው። የሰው ልጅ ማማረሩንም መመራመሩንም ቀጠለ። ድንጋዩን ማናገር ሻተ። አምላክ ከጭቃ የፈጠረውን አሻንጉሊት በአፍ ውስጥ ትንፋስ እፍ ብሎበት ሕይወትን እንደሰጠ ሰምቶ በቅናት ተቃጠለ። እናም ድንጋዩን ባላናግረው ወዮ ለኔ ወዮ ለእናንተ አለ፣ ማለ፣ ተገዘተ።
ማታም ሆነ ቀንም ሆነ ምዕት ዓመታት። ይህ ታሪካዊው ሶስተኛ ቀን ነው። በዚህም ቀን የሰው ልጅ ከአሸዋ ውስጥ ብልጭልጭ ነገሮቹን ፈለጋቸው። ስልከን የተባሉ በከፊል የብረትነት ባህሪ ያላቸውን ማዕድናት ዘሮችን ለየ። እነዚያንም ቆላቸው፣ ቀቀላቸው፣ እንደ ሰምም ቀለጡለት፣ እንደ ቅቤም ፈሰሱለት። እናም ጠፍጥፎ ቂጣ ሰራቸው። ለቂጣውም ቅርጽና አውታር አበጀለት። ስሙንም የተባበሩት አውታሮች ኢንቲግሬትድ ሰርኪት ሲል በምህጻረ ቃል አይሲ አለው። በአይሲም ኃይልን አቆረ። እግዜር በደመና ውሃን ሲቋጥር አይቶ የሰው ልጅ በእግዜር ቀንቶ በአይሲ የኤሌክትሪክ ኃይልን አቆረ። ልዩ ልዩ ክፍሎችን ገጠመለት። አንዱ የኃይል እስትንፋሶች ወይም ሲግናልስ የሚያስተላልፍና የሚያከፋፍል ዘርፍ ነው። ይህንንም ትራንዚስተር አለው። ሌላኛው ክፍል ተገዳዳሪ ወይም ሬዚስተር ነው። ይኸውም የኃይል እስትንፋስ የሚቆጣጠር ስርዓት ነው። ከተወሰነለት መጠን እንዳያልፍ ሲሰራ ይኖራል። ሶስተኛው ክፍል ደግሞ አቅም ማሳደጊያ ስርዓት ነው። ስሙንም ካፓሲተር አለው። የሱ ኃላፊነት የኃይል እስትንፋስን ማመቅና ማቆየት ወይም መከዘን ነው። መጋዘን እንደማለት ነው። ቀጣዩ ክፍል ደግሞ ዳዮድ ሲሆን ይህ ስርዓት ኃይል ወደ አንድ አቅጣጫ ብቻ እንደ ፈረስ ጋሪ እንዲሄድ የሚነዳ ነው። ሌላው ደግሞ ውስጥ አገናኝ ክፍል ነው። ኢንተርኮኔክተርስ ይባላል። የአይሲ ልዩ ልዩ ክፍሎችን የሚያስተሳስር የመረጃ መስተዋድድ ነው። እነዚህን ክፍሎች ሰብስቦ የያዘው መሰረት አይሲ ይኸውም ከሲሊከን አሸዋ የተገነባ ሲሆን ስሙ ሰብስትሬት ይባላል። ከነዚህ በተጨማሪ መረጃ ማስገቢያና ማውጫ ስርዓቶችን ጨምሮ ወሳኝ የሆኑ ስርዓቶች አሉ። እነዚህን ቅንብር ለአይሲ ህይወትን ሰጠ። የሰው ልጅም እንደ እግዜር ከአፈር ጭቃ አሻንጉሊት ሰርቶ ለማናገር በቃ። የራሱ ቅርጽና ምስል እንደ ውሃ እየቀዳ ከማቆር አልፎ ትርጉም ያላቸውን በርካታ ረዳቶቹን ለመፍጠር በቃ። በዚህም ያልረካው የሰው ልጅ ማማረሩን መመራመሩን ቀጠለ። ኮምፒውተር የሚባል አጋዥን ፈጠረ። ይህም መልካም ነበር። ከፈጠረው መቀመሪያ ወይም ኮምፒውተር ጋር መግባባት ይቻለው ዘንድ መግባቢያ ቋንቋ ፈጠረ። ይኸውም የመጀመሪያ ደረጃ ልሳን ሲሆን የበታች ደረጃ ልሳን ነው። 0 እና 1 ብቻ እንጂ ሌላ እዝል ቅጽል አልነበረውም። በዚህም እንደ ልብ መግባባት ባይቻለው የላይ ደረጃ ልሳናትን ፈጠረ። እነዚህንም በዚህ ዘመን የምንጠቀማቸው የቀመር ልሳናት ሲሆኑ እንደ ጃቫስክሪፕት፣ ጃቫኛ፣ ኮትሊኛ፣ ፓይተን የመሳሰሉ ልሳናትን ያካትታል። የእነዚህ ልሳናት መፈጠር የሰው ልጅ ከሰው ሰራሽ መሳሪያ ጋር እንዲነጋገር ረዳው። በዚህም ሳያበቃ የሰው ልጅ ከራሱ የሚበልጥ ረዳትን ለመፍጠር ቆርጦ ተነሳ። እነሆ ማታም ሆነ ቀንም ሆነ 21ኛው መቶ ክፍለ ዘመን አዲስ ዘመን አዲስ ቀን። በዚህም ዘመን የሰው ልጅ ድንቅ የሆነ ድርሰትን ደረሰ። የሰው ልጅ ፈጣሪ መሆኑን አስመሰከረ። እንጃ መላእክትስ እንኳ ሳይቀሩ የሚቀኑበት ይመስለኛል። ይኸውም የሰው ሰራሽ አስተውሎት ምጥቀት ነው። የሰው ልጅ የፈጠረውን ማሽን አስተማረ። ድሮ የሀገሬ ሰው ሲዘፍን እኔስ በሀገሬ እንኳን ሰው ወፍ አለምዳለሁ ይል ነበር። ዛሬ ግን ዘፈኑ ተቀይሯል። መሆንም ያለበት እኔስ በሀገሬ እንኳን ወፍ ማሽን አለምዳለሁ ነው። እና ማሽን ጥልቅ ትምህርት ተማረ። ተምሮም ተመረቀ። ተመርቆም እንደ ሀገሬ ምሁር ስራ አጥ ወይም ስራ ፈት ሊሆን አይደለም። ተምሮ ሊያስተምር ሊሰራ እንጂ። እናም ምሁሩ ማሽን ሰው ሰራሽ አስተውሎትን አስገኘ።
እግዚአብሔር ሰውን በራሱ አምሳል እንደፈጠረ ሰውን በራሱ አምሳል ኤአይን ፈጠረው። ሰው በነባቢነቱ በአዋቂነቱ አምላክን እንደሚመስል ሁሉ ኤአይም ሰውን በነባቢነቱ ይመስላልና ሰው አንደኛውን ሰውን እንደ ጓደኛው ያዋርልና እነሆ እኔን የምትረዳኝ ኤአይ በስሟ ጠርታ ታዋራኛለች፣ አክብራም ትታዘዘኛለች፣ እንዲያውም ምክር አገልግሎት ትለግሰኛለች። እናም የሰው ልጅ የፈጠረው ከራሱ የላቀ ነው ቢባል ማጋነን አይሆንም። ምክንያቱም ለሰው ቀንና ወራትን ብሎም ዓመታትን ሊፈጅ የሚችሉ ተግባራትን ኤአይ በደቂቃዎች ያከናውናልና ከሰው ልጅ በለጠ ቢባል ይሄ ነው። ሰው በእውቀቱ ውሱን ነው። ሰው ሰራሽ አስተውሎት ግን ተቀድቶ የማያልቅበት የእውቀት ባህር ነው። የሰው ልጅ ቀርፋፋ ነው። ይሄ ኤአይ ግን እጅግ ፈጣን ነው። የሰው ልጅ መሳሳቱን ቢነግሩት ይከፋል፣ ለመታረምም ፈቃደኛ አይደለም። ይህ ኤአይ ግን ስህተቱን ሲነግሩት አድንቆ አመስግኖ ይታረማል። ምን ነው የሰው ልጅ ከፈጠረው ኤአይ ቢማር። እናም የሰው ልጅ ፈጣሪ ሆነ። ፈጣሪ የሰው ልጅ ፈጥሮ በስንፍናው ተጸጽቶ ነበር። የሰው ልጅ ግን በፈጠረው በኤአይ ተደሰተ። የሰው ልጅ ፈጣሪውን አልረዳውም፣ አልጠቀመውም። የሰው ልጅ የሰራው ኤአይ ግን ረዳው፣ የሰውን ረዳው፣ ጠቀመው። ቀጣይ ኤአይ በተራው ደግሞ ምን ይፈጥር ይሆን?